አንዴ ይሄንን ጥያቄ ሰምታችሁታል? እግዚአብሔር ሰዎችን በአምሳሉ ፈጠረ። ኦኬ እግዚአብሔር እኛን በአምሳሉ ከፈጠረ እግዚአብሔር እንደኛ መዳሰስ መጨበጥ መነካት ነበረበት ማለት ነው። በዛኛው በኩል ደግሞ እግዚአብሔር መንፈስ ነው። አልገባኝም። ምን ማለት ነው? አልገባኝም። አስረዱኝ። ምን መሰላችሁ? እግዚአብሔር አምላክ እኛን የሚመስለን በምንድነው ከማለታችን አስቀድመን አካል እንመልከት። አካል በሁለት ይከፈላል። ረቂቅ አካል አለ፣ ግዙፍ አካል አለ። ስለዚህ አካል ያለው ሁሉ የሚጨበጥ የሚዳሰስ አይደለም ማለት ነው። ስለዚህ እግዚአብሔር አምላክ ምን አይነት አካል አለው ሲባል ረቂቅ አካል አለው ማለት ነው። ስለዚህ እግዚአብሔር አምላክ መንፈስ ነው፣ የሚሰግዱለትም በመንፈስ ነው። ነገር ግን እግዚአብሔር አምላክ እኛን የሚመስለን በምንድነው ሲባል አንደኛ በእውቀት ይመስለናል። እግዚአብሔር አምላክ ሁሉም አዋቂ ነው። ስለዚህ የሰው ልጅ ሁሉንም እንዲያውቅ ሁሉንም እንዲመረምር አይምሮ ተሰጥቶታልና ስለዚህ የሰው ልጅ በማወቁ ከእግዚአብሔር ጋር ይመስላል ማለት ነው። ሁለተኛ የሚመስለው ነፃ ፍቃድ ነው። እግዚአብሔር አምላክ በካህሊነቱ ሁሉም ነገር ማድረግ ይችላል። የሰው ልጅም እንዲሁ ሁሉንም ነገር እንዲያደርግ የፈለገውም ነገር እንዲያደርግ መርጦ እንዲኖር ነፃ ፍቃድ ተሰጥቶታልና እግዚአብሔርን በዚህ ይመስለዋል። ሶስተኛ በገዢነት ነው። እግዚአብሔር አምላክ ዓለማትን የሚገዛ ነው። እንዲሁ በተመሳሳይ የሰው ልጅ ስነ ፍጥረትን እንዲገዛ ተፈጥሯልና ስለዚህ በመግዛት እግዚአብሔርን ይመስላል ማለት ነው። ሌላኛው ደግሞ እግዚአብሔር አምላክ ዘላለማዊ ነው። ታዲያ የሰውም ነፍስ እንዲሁ በተመሳሳይ እግዚአብሔር አምላክ ሲፈጥረው ዘላለማዊ የማይሞት አድርጎ ፈጥሮታልና ሰው በነፍሱ እግዚአብሔር አምላክ ይመስለዋልና ማለት ነው። አንድ ደግሞ እግዚአብሔር አምላክ የሰው ልጅ ከተፈጠረ በኋላ እንደሚበድል ኃጢአት እንደሚሰራ እንደሚወድቅ ያውቃልና ታዲያ ነገረ ስጋዌ ነው፣ ሚስጥር ነው ማለት ነው። ዋናው ግን የመጨረሻ ሐሳባችን ምንድነው ቢባል እግዚአብሔር አምላክ መንፈስ ነው፣ የሚሰግዱለትም በመንፈስ ነው። እግዚአብሔር አምላክ እንደ ሰው ልጅ የሚዳሰስ የሚጨበጥ ግዙፍ አካል የለውም ማለት ነው። ወስብሐት ለእግዚአብሔር። ይቆየን።